ደስማም እንዴት ነው የሚያምረው ባንቺ ነው የወጣው የኔ ጌታ እንዴት አባቱ ነው ደስ የሚል እስቲ አምጥል ቀፈው የኔ ጌታ ደግሞ አይረብሽም ጸባዩ ራሱ ባንቺ ነው የወጣው የኔ ጌታ ምን አባቴ ላድርግ ያባቱ ቢጤ ቁንጅና ነጠባይ ሲሆን በሷ ሽንት ሲሆን ነው በኔ ምን ልትሆን ነው ማንን ነው ሽንታም ሆነንማ በዘረህ አየ ነው አባቢ መታው ከሞን አባቢ ከሞን አንዴ ቆይ ሸንቼ ልምጣ አተ ወዴ ቻሶሪያት አዋን ተባባሉ የምታምረው የኔ ፒካፕ ላይ ነው ታውቃቸዋለህ አይደል እጂ ስምጥምጥ ነው ማረጋታ የሽ ነው አሙዬ ፀሐይ ነሽ እንዴ ስትጠጋሽ አቃጠልሽ ማን ነው አንተ አቃጣይ ምን አርጋህ ነው ቆይ ተዚያ ጨለች ቆይ አንድ ሁለተኛ ጠብቀኝ አሙዬ ተማሪ ነኝ ሰራተኛ የመቻው ነክ አረ እንዳትሞት አንተ ልጅ ፈጠረ ሶስተኛ ጠብቀኝ ቢዋይዲ ትፈልጊያለሽ? የምን ቢዋይዲ? ከሜይ 1 እስከ ጁን 30 በሚቆየው ሽልማት ነው። የምን ሽልማት? ሁሉ ስፖርት ላይ ተመዝግበሽ ዲፖዚት አድርጊ የእድል ቁጥርሽን ትወስጃለሽ። ከዛ እድልሽን መሞከር። አንደኛ ሽልማት የ2024 ቢዋይዲ ኤሌክትሪክ መኪና፣ ሁለተኛ ሽልማት የኤሌክትሪክ ሞተር ሳይክል እያለ በርካታ ሽልማቶችን አዘጋጅቷል። ተመዝግቦ ዲፖዚት በማድረግ ብቻ ተሸላሚ መሆን? አዎ ደግሞ የመጀመሪያችሁ አይደለም። ከዚህ በፊትም የኤሌክትሪክ ሞተር ሳይክል ሸልሞ ነበር። ካንቺ የሚጠበቀው ባዮ ላይ ባለው ሊንክ ገብተሽ ተመዝግበሽ ዲፖዚት ማድረግ ብቻ ነው። እሺ በዛውም ስልኬን ጻፈት። አባ ቦሌ ትሄዳለህ? ግቢ ህይወት ጀምራለሁ። በነገራችን ላይ 10 ልጆች አባት ነኝ። የምርህን ነው? አዎ የአይን አባት። በል ደርሻለሁ። ሂሳቤ ስንት ነው? ገደልሽኝ እኮ 250 ብር። የሚገርም እኮ ነው። ምንድነው? አባዬ አክስቴ እኮ 600 ብር ሰጠች። 600 ብር አክስቴ ሰጠች። አክስቴ በጣም ትወዳል። ግን እኔ ምን ታየኝ መሰለህ? ይሄ ብር ላንተ መጥፊያ ሊሆን ይችላል። ገባህ? ስለዚህ እኔ ጋር ተቀምጦልህ እኔ እየቆጠብኩኝ ብሰጥህ ነው የሚሻለው። ኧረ አባዬ እኔ እኮ ትልቅ ልጅ ነኝ። መቆጠብ ምናምን ይችላል። እሱን ሳላቀረች አይደለም ግን እኔ እየቆጠብኩኝ አንተ ባንዴ ልታጠፋው ትችላለህ። አልባሌ ቦታ ልታውለው ትችላለህ። ስለዚህ እኔ ጋር አስቀምጠውና ስፈልግ ከሱ ላይ እየቀነስኩኝ እሰጥሃለሁ። አይዞህ የኔ ልጅ ችግር የለውም። ሄሎ በርገር እንብላ። ኧረ አለኝ ብር በቃ እናዋጣለን። እሺ አባይ 200 ብር ስጠኝ። ትናንት ከሰጠው ላይ 200 ብር የምን ብር? 28 ኪሎ ቀንዱ በርበሬ ምን ላይ ያደርግላት ነው? ቆይ እንዴ ማናት ደሞ እቺ? አማን ነው እንዴ? ሰላም ነው ፊላይ እንዴ? በእናትህ ረጅም ጊዜ። ኧረ በስመ አብ የሰው ነገር እንዴ ነው ወይ ሰው ያኔ ትዝ ይላል በአጥር ምናምን ስንዘል ትምህርት ቤት አንተ አላስታወስከኝም እንዴ? ፈራሁልሽ። ምንም አሳቅ አላስታወስከኝም። በቃ ቸኩያለሁ። ይሳሙ አይገርምና ታውቃለሁ ብላ ድርት ትላለች እንዴ? ሀዊ ፊላ እንዴት ነው? አላማረብኝም እንዴ? በጣም እንጂ ሁሌ አንድ አይነት ነሽ። ምን አላማረብኝም? ጅል ማነው አንተ ጅል? እንዴ ተጠንቀቅ። የምታስበውን እያንዳንዷን ነገር መስማት እችላለሁ። እያንዳንዷን ነገር? እቺ ሴጣን ትቀልባለች እንዴ? ጭራሽ ማነው አንተ ሴጣን የሚቀልበው እንዴ? እና እስከ ዛሬ ሳስብ የነበረው እንዳለ ሰምተሽዋል? በጠቅላላ ከባሏ ላፋታት እያሰብኩኝ እንደው ታቀብኝ ይሆን? በነገራችን ላይ እሱን አልፌ ነው እንዴ? እሺ ምንድነው ማድረግ ያለብኝ? ካንተ የሚጠበቀው አለማሰብ ብቻ ነው። አለማሰብ? እንዴት ነው አለማሰብ ብቻ? ወይ እያሰብኩኝ ነው። በእናትሽ እያሰብኩ ነው። ይኸውልህ አታጨናንቀው። ፈታ አድርገው። ፈታ ለቀቅ አድርገው። ፈታ ይኸውልህ አሁን እንዴት አላስብ እያልክ እያሰብክ ነው። አታጨናንቀው። ፈታ አድርገው። አሁን እንዴት አላስብ እያልክ እያሰብክ ነው። ምን ነው ታዚህ ሰው እየገተረች ወይ አረፈደ ረቀቀጠኝ ፊላ ቆየ ነበር። ይቅርታ እሱን እየጠበቅኩት ስለነበር ነው። ተዋውቀው። እሺ ሰላም
አንተ ምን ሆነህ ነው እንዴ? ምን ሆነህ ያለሽ እንዴ? በላ ብቻዬን ነው መጠብለሽኝ ነበር። ሰው ይዘሽ መጣሽ፣ ዝም አልኩኝ። እና ምን ችግር አለ? አስተዋውቅህ እኮ ነው። ይኸውልሽ ተመልካቾች፣ ኤርትራ ብሎ ጽፎ የሳሉት አይመስልም? እረፍ፣ እንደዛ ትጠቁም ነው። በእናትህ በጣለውላ ደስ ይለኛል። ተምር መቶ እያለኝ ነው። ለኔ ብለህ ተዋወቀው። ለኔ ብለህ ከላንቺ ብዬሽ ችግር የለውም። እና ፊላ እንግዲህ እንደነገርኩ ነው። ኤቢ ማለት እንደምታየው አይደለም። በጣም ባለሀብትና ባለጸጋ ነው። በስሙ የራሱ የሆነ ባንክ አለው። ቤተሰቦቹ 4 ሲኖትራክ አላቸው። እንደገና እስካባተር አላቸው። ባንክ ውስጥ በጣም ብዙ ገንዘብ አለው። የራሱ ድርጅት አለው። በጣም ሀብታም ነው ከቤተሰቦቹ ጋር። ወንድሜ የኔ ወንድም ይጣፍጣብኝ እኮ ነው አባት የኔ አባት ይጣፍጣብኝ እኮ ነው ፊላ። እሺ ወንድም ሰላም ነው? ሰላም። ኢንስፔክተር እባላለሁ። እሺ ኢንስፔክተር አይደለም ነው። እሺ አለቃ ምን ልታዘዝ? እዚህ አካባቢ ወንጀል ተፈጽሟልና ለምርመራ ላይ ዘንዳ ለጥያቄ ፈልጌ ነው። በማውቀው ከሆነ ምን ችግር አለው? በጣም ጥሩ። በቃ እዚህ ጋር ትፈርምልኛለህ። ምንድን ነው የምፈርመው? ያው በጥያቄ ወቅት አንዳንድ ነገሮች ቢፈጠሩ ህጉን ለማስከበር እንደሆነ አውቀህ ለበጎ እንድትወው ብዬ ነው። እሺ እንግዲህ ቴንኪው፣ በጣም አመሰግናለሁ። በጣም አመሰግናለሁ። ችግር የለም። ጠብቀኝ አንዴ። ያለን አምጣ። እናት ምንድን ነው? ምን ሆነሽ ነው? ወገብ እንዴ? ሰው የለሽም እንዴ? ኧረ ሰው አለ፣ ሰው አለ። በእናትሽ ምን ይሁን እንድታረፋት ሚስት አይደለች? በደንብ ደግፋት እንጂ አባን ነው። ኧረ ሚስት አይደለችም። ድሮም ወንዶች መካድ ልምዳችሁ ነው። ኧረ አልካድኩም፣ የምር ሚስት አይደለችም። ኧረ ተው እናት፣ ቢወለድም እኮ ያንተ ልጅ ነው። ደገፍ አድርጋት እንጂ። እሺ በቃ አንቺ በዛ ጋር ሂጂልኝ፣ እኔ አንቺ ደግሞ ወደኛው ጋር። አዎ ወይ ማን ሙዬ ራይ ነው? አይ ሰው እየሞኩኝ ነው። ኧረ ፈልጌ ነው። ምን ወረደ ይበናሽ? ሙዬ ጫማሽ ተፈቷል። በቃ ለቅፈ ሞታል። አንተም ወንድ ሆነህ ይታገስ ታስጠለምን ተዛፈ ይታገስ ቁንጥር። ወይኔ እኔ ቆንጆ ጥፍርሽ በጣም ነው የሚያምረው። ቡዳ ነቢያ እንኪቢው ለፈሳንሲ ሾጣጣ ዘሬዛ አለቃ ይሻት መጥቻለሁ። ምንም ብትፍጨረጨሪ ከኔ እጅ እንደማታመልጪ አየሽው አይደል? እኔም ካንተ እጅ መውጣት አልፈልግም። አንተ ምን እያደረክ ነው? አንቺ ምን ያጨማልቅሻል? እቃው የት ነው ያለው? እቃውማ አንተ ጋር ነው ያለው። እንዴት ነው የምታምሪው አንቺ? ምን እየሆንክ ነው? እንዴት ነው የማታፍሪው? በቃ አንተ ሂድ። በቃ እኔ ለብቻዬ ያወራታለሁ። ኧረ አትቸገር አለቃ፣ አንተ ሂድ፣ እኔ አወራታለሁ። አንተ ከመጀመሩ ነው የኔን ትእዛዝ ማሰማው። እኔ አናግራታለሁ አልኩህ። እኔ አናግራታለሁ። እኔ ሁለታችሁን ብታናግሩኝ ደስ ይለኛል። ችግር የለውም፣ እኔ አናግርሻለሁ። ሰውዬ እየነገርኩህ ነው። ውጣ። እኔ ላናግራት። ደሞዜን ውሰደው አለቃ፣ ችግር የለውም። ደሞዜን አልፈለገውም። ያመጣው ሰጥቻለሁ። ውጣ በእናትህ። እኔ እኮ መጀመሪያ ያገኘኋት አለቃ፣ ምንም ችግር የለውም። እያዳመጥክኝ እንጂ ምን ሆነህ ነው? ውጣ። በቃ አንዴ እኔ ባናግራት